ድምጣችሁ ደስ አይላችሁ? እንደምን ዋላችሁ? ሰላም ነው ብሎ ጎበዞች፣ የኔ ልጆች፣ የኔ ተማሪዎች ትምህርቱ እንዴት ነበር? ጥሩ ነው? በደህና ተምራችኋል? እሺ። እናንተስ በጠባይ ነው? ጠባዩ ጥሩ ሆኖ ነው? ሶስታችሁ ሳትገፋፉ አንተ ዝኩን ተባብላችሁ ነው አይደል? የአውራምባ ልጅ ጠባዩ ጥሩ ነው መሆን ያለበት። መምህር የተናገረውን መስራት፣ ይህን ስሩ ሲሉ እሺ ብሎ መስራት፣ ተቀመጡ ሲሉ መቀመጥ፣ ቁሙ ሲሉ መቆም ነው አይደል? ይሰማችኋል? ይህ ነው መሆን ያለበት። ሌላው ተማሪ ደግሞ ያላወቀው ምክር ያልወሰደው ሲገፋችሁ ተው እንጂ ህጋዊ የሆነ ትምህርት እኮ ለመማር ነው የመጣ፣ ለትምህርቱ ህጋዊ ሆኖ ትሉታላችሁ። ህጋዊ ካልሆነ ለመምህሩ መንገድ ነው እንጂ እዚያ ጋርም አትጣሉማ። ምን አጣለን? መምህሩ ያድሳቸዋል። ይኸው እንደዚህ ብሎ ነው ይህን አስተካክልልን ብላችሁ ነገረኛም ደግሞ አትሆኑ። በግድ መክራችሁት እምቢ ሲል ነገረኛ መሆን ደግሞ ጥሩ አይደለም። እምቢ ካለ ደጋግማችሁ ነግራችሁት እምቢ ካለ አስተካክልልን ማለት እዚያው ላይ ጥሩ ነው። ያስተካክልላችኋል ማለት ነው። እና ህጋዊ ነው የምትሆኑ ማለት ነው። ህጋዊ ካልሆናችሁ ትምህርታችሁን በትክክሉ አታገኙ። በምን ወተት ታውቃላችሁ? ጣሙ ጥሩ ነው። ጥሩ ነው። ከምን ነው የሚገኘው ወተቱ? ከላሚቱ ተጡቷ። ጡቷን አሁን አንድ መዝገር ቢይዝባት ወተቱን ይደብቀዋል ማለት ነው። መዝገር ተዘጋው አይወጣም ወተት ማለት ነው። የእኛም ንግግር እንደዚህ ነው። እንደ ወተቱ እንደ ማሩ ነው። መምህርና ተማሪ እንደ ወተቱና እንደ ጋቷ እንደ ላሚቱ ወተት ነው። እናንተ መምህር የምትወጠብጡ ከሆነ ትምህርቱን በጥሩ አይሰጣችሁም። በጥሩ የሚሰጣችሁ ታዛዥ ስትሆኑ፣ ፍቅራችሁ ጥሩ ከሆነ ጥሩ አድርጎ ይመግባችኋል ማለት ነው። ልክ ነኝ? እናንተ እየተነጫነጫችሁ ታስቸገሩ፣ ለራስህ ወቅ ይልና እሱም ብትማር ተማር ባትማር ዝም ብሎ ለብ ብሎ የድርሻውን የትእዛዙን ይሄዳል እና የወተቱን መንጫ መዝገር ደፈነችው ማለት ይሄ ነው። ሲመክሯችሁ የማሰሙ ከሆነ ትምህርቱን እንደ ነገሩ ጥሩ አድርገው አይሰጧቸው። እሺ፣ ፈቃደኛ ከሆናችሁ ግን ለፈቃደኝነታችሁ ወተቱ የግዴታ ወተቱ ቀዳዳው ሳይያዝ እንደምሰጠው እንደዚያ ጥሩ አድርገው ይሰጧችኋል ማለት ነው። ግልጽ ነው አባባሌ? ገብቷችኋል? አልገባችሁም? ያልገባችሁ ካለ ጥያቄ። ገብቷችኋል? አዎ። እሺ፣ አመሰግናለሁ። እኛ ታዳጊ ህጻናቶች የሰውን ገንዘብ አንነካም። ወርቆ ብናገኝ ለባለቤቱ እንመልሳለን። በመተባበር በመተዛዘን እየሰራ እናመርታለን። ሰላም ኑሯችን ይለመልማል። መልካም። እሺ፣ ጥያቄ ካለ እቀበላለሁ። የለም በሉ። እሺ፣ ሀብታም ናችሁ፣ አይዟችሁ። በድርሻችሁ አውራምባ በመሆናችሁ ብቻ እድለኛ ናችሁ። እሺ።